ቆይ አሁን ምንድን ነው የምትይው አንቺ? ሲጀመር አንቺስ ምን ቤት ነሽ? ምን ተቆረቆርሽ በጣም እንዴ? ጥፋት ሰርታለች። አዎ ጥፋት ሰርታለች እንዴ። አንድን ብሔር መሳደብ እኮ አይደለም ከእስር እኮ የበለጠ ሌላ ችግር እኮ አለው። የድሬዳዋ ከንቲባ ምናምን ምናምን ብለሽ አንቺ የእሱንም አንድ ነገር አንቺ የእሱን ፈስ አታኪም። ሲጀመር የእሱን ፈስ እስኪ ታስተዳድሪያለሽ? የእሱን ፈስ አታኪም። አትጩይ። ሚዲያ ላይ ወጥተሽ ለምን ትጮያለሽ እንዴ? የአንድም ብሔር ህልውና ነክታለች። እቺ ሰው መቀጣት አለባት፣ መቀጣት አለባት። ምንድነው ሚዲያ ላይ ወጥታችሁ ታሽቃብጣላችሁ እንዴ? በጣም አሽቃበጣችሁ። እግዚአብሔር እናቷ ነሽ። እናቷ ካልሆንሽ ውጪ፣ አይመለከትሽ። መንግስት በሚይዘው መንገድ ይዟላ። በቃ የተፈጠረውን ጥፋት መንግስት ይዟል። ጥፋተኛ ናት ተብላለች እንዴ? ምንድን ነው የምትሆኑት? የድሬዳዋ መንግስት ምናምን ምናምን ማንንም ቀለበ ማንንም ቀለበ አይመለከትሽም። ሀይ እንዴ! ኧረ ይደብራል፣ በጣም ይደብራል። ለፌሜስ ለቲክቶከሮች ደግሞ የምታወሩትን በመጀመሪያ አስቀድማችሁ እወቁ፣ አስቀድማችሁ እወቁ። ፈምሳችኋል። አዎ ፈምሳችኋል። አፍ ስለካ አፍ ሲያወራ ጭንቅላት ይለካል እንደመባል ነገር አትሁኑ። ቲክቶከር የምትጠቀሙት ለስድብ ነው እንዴ? እንዴ ተው እንጂ ቲክቶክን ለሚረዱት ሰዎች ተው ተው፣ እስኪ ተዋቸው። እናንተ ውጡ። እንዴ ምንድን ነው የምታሽቃብጡት? አጥፍታለች እንዴ? አንድ ነገር ልንገራችሁ፣ የእውነት የድሬዳዋ ሽንት አታክሉም። እሺ የድሬዳዋ ሽንት አታክሉም። የድሬዳዋን ልጅ ሽንት አታክሉም እንዴ? አዎ ችግሯ ከመንግስት ጋር ነው። አለቀ ከላስ። ድሬዳዋ ማለት አንድ አካል ነው። አንድ መንግስት ነው የሚያስተዳድረው። መስተዳደር አለው። የራሱ የሆነ ህግ አለው። ብሔር አለው። ዘር አለው። እንዴት ተነስተሽ አንድን ብሔር ተነስተሽ እንደዚህ እንደዚህ ትያለሽ? በቀልድም ሆነሽ ምንድን ነው የምታወሪው? የምታወሪው ገብቶሻል? ኧረ አትንጣጪ። ተንጣጣሽ። በጣም በጣም ተንጣጣሽ። አንድ ነገር ልንገርሽ፣ ይሄ መተረየስ ራሱ እንዳንቺ አልተንጣጣም። ካልተመቻችሁ መዝጋት፣ ካልተመቻችሁ ስክሎር አድርጉት። እንዴ ፈመሽ? እሺ የፈመሽው ሰው ልትሳደቢ ነው ወይ የሆነ አስተማሪ ነገር ልትለቂ ነው ቲክቶክ የምትጠቀሚው? ሞቅ ስላችሁ ያልሞተውን ሰው ሞተ እንደዚህ ተቀበረ ምናምን ትላላችሁ። ትሽ አይጠበቅም ከእናንተ በተለይ ፌመስ ነን ከምትሉት ይሄ ነገር አይጠበቅም ከእናንተ አይጠበቅም። ሲጀመር በቀልድሙን በጫወታሙ የምታደርጉትን ነገር አስተውላችሁ አድርጉ። እንዴ ጆን ዳንኤል በጣም የምንወደው ልጅ ነው፣ ግን በቃ ምን አደረገ? ከህግ ጋር ተሳፈጣ፣ ታሰረ። በቃ አለቀ። ከህግ ምን በልጣል? ከህግ ትበልጫለሽ አንቺ። ኧረ በስመ አብ! የምር 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 ቆም ብላችሁ አስታውሱ። ሴት ናት እሷ። የሴቶችን ክብር ነው ያወረደች። ለነገሩ ምን ራቁቷን እምብርቷን እያሳየች አራዳ አራዳ ነኝ ስለምትል ለእኔ ፋራ ናት። ሲጀመር ፋራ ናት። አራድነት ማለት ራስን ራቁት መልቀቅ አይደለም። ገባሻ? ሱሪ አርጋ ራቁት የሆነ እምብርት ላይ የሚያክል ሸሚዝ በማድረግ አራድነት ፋራ።
ለዛ የምታወሩትን ነገር አስታውሱ። በቃ መቀጣት አለባት እንዴ! የአንቺ ብሔር ብነካ ምን ይሰማሻል? እስኪ አይደለም አንቺ ብሔር አይደለም አንቺ ብትነቂ ምን ይሰማሻል? እንደምትጣጭ እኮ እናውቃለን። ዝም አናውቅም ብለን እኮ ዝም ትሽ አይጠበቅም ከአንቺ